በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና እንደምትወልድ ትንቢት ስለተነገረ ማርያም በሚል ስያሜ የተጠሩ ሴቶች ቁጥራቸው ቀላል አይደለም። በመጽሐፍ ቅዱስ ውስጥ ማርያም በሚለው ስም ብዙ ሴቶች ተጠርተውበታል። የተጠሩ ሴቶች ከጌታችን እናት ከድንግል ማርያም መለየት እንድትችሉ መጽሐፍ ቅዱስን አብነት አድርገን ታሪካቸውን አቅርበናል። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ የንሴቦ ቲቪ ቤተሰብ ሆኑ። ወደ ቪዲዮ እናልፋለን። በመጀመሪያ ላይ የምናገኛት የሙሴ እህት ማርያም ሙሴን እናቱ ወደ ባሕር በጣለችው ጊዜ በሩቅ ሆና የሆነውን ሁሉ ትመለከት ነበር። ይህም በዘጸአት ምዕራፍ 2 ቁጥር 4 እስከ 8 የተጠቀሰ ነው። እስራኤል ከግብፅ ከወጡ በኋላ ባሕረ ኤርትራን በደረቅ መሬት መሻገራቸውና ጠላታቸውን ስለተበቀሉ ከበሮዋን ይዛ የምስጋና መዝሙር አቅርባለች። ይህም በዘጸአት ምዕራፍ 15 ቁጥር 20 እስከ 21 ላይ ተጠቅሳለች። ወንድሟ ሙሴን ኢትዮጵያዊት ለምን አገባህ ብላ በመቃወሟ እግዚአብሔር በለምጽ ቀጧታል። ይህም ዘኍልቍ ምዕራፍ 12 ቁጥር 1 ላይ ተገልጿል። የሞተችውም በቃዴስ በረሃ ነው። በሁለተኛ የምናገኛት የአልዓዛር እህት ማርያም ናት። ማርያም እንተፍረት ትባላለች። ጌታን ናርዶስ ሽቶ ቀብተዋለች። በዮሐንስ ወንጌል ምዕራፍ 11 ቁጥር 1 እስከ 2 ታሪኳ ተገልጿል። ከጌታ እግር ስር ተቀምጣ የሚያስተምረውን ቃል በመስማቷ ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም ዕድልን መርጣለች ብሎ አመስግኗል። ይህም ደግሞ በሉቃስ ወንጌል ምዕራፍ 10 ቁጥር 39 እስከ 42 ተገልጿል። በሶስተኛ ደረጃ የምናገኛት መግደላዊት ማርያምን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 7 አጋንንትን ያወጣላት ናት። ጌታ በተሰቀለበት ዕለት በመስቀሉ አጠገብ የነበረች ናት። ይህም በሉቃስ ወንጌል ምዕራፍ 8 ቁጥር 2፣ በማርቆስ ወንጌል ምዕራፍ 1 ቁጥር 69፣ በማቴዎስ ወንጌል ምዕራፍ 27 ቁጥር 55 እስከ 56፣ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ታሪኳ ተገልጿል። ጌታችን ቅድስት የሆነችውን ነፍሱን ከክብርት ሥጋው ከለያት በኋላ ዮሴፍና ኒቆዲሞስ ሊቀብሩ ሲወስዱት ወዴት ወስደው እንደሚቀብሩ ታይታለች። ይህም እንደ ባህላቸው በሦስተኛው ቀን ወደ መቃብሩ ሂዳ ሽቶ ለመቀባት እንዲያመቻት ነው። ይህም በማርቆስ ወንጌል ምዕራፍ 15 ቁጥር 46 እስከ 47፣ በማርቆስ ወንጌል ምዕራፍ 16 ቁጥር 1፣ በሉቃስ ወንጌል ምዕራፍ 23 ቁጥር 56 ላይ ተገልጿል። ከሁሉ አስቀድማ የጌታችን ትንሣኤ ለማየት ታድላለች። ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ እንዲል። ይህም በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ የተጠቀሰ ነው። በአራተኛ ደረጃ የምናገኛት የቀሌዮጳ ሚስት ማርያም ናት። የታናሹ የያዕቆብና የዮሳ የይሁዳም የስምዖንም እናት ናት። በማቴዎስ ወንጌል ምዕራፍ 13 ቁጥር 55 እስከ 56፣ በማርቆስ ወንጌል ምዕራፍ 6 ቁጥር 3፣ በማርቆስ ወንጌል አሁንም ምዕራፍ 15 ቁጥር 40 ላይ ታሪኳ ተገልጿል። ወንጌላዊ ማቴዎስ
ሁለተኛይቱ ማርያም ብሎ ይጠራታል። አንዳንድ ጊዜ ከአራቱ ልጆቿ በአንዱ እናትነት ብቻ ትጠራለች። ለምሳሌ የዮሳ እናት ማርያም። ይህ በማርቆስ ወንጌል ምዕራፍ 15 ቁጥር 47 ላይ ይገኛል። በሁለተኛም የያዕቆብ እናት ማርያም፣ ይህም ደግሞ በማርቆስ ወንጌል ምዕራፍ 16 ቁጥር 1፣ በሉቃስ ወንጌል ምዕራፍ 24 ቁጥር 10 ላይ የተገለጸ ነው። የእመቤታችን እህት መሆኗንም ቅዱስ ዮሐንስ ተናግሯል። ይህም በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ተገልጿል። የእመቤታችን እህት መባሏ ግን ከሐናና ከኢያቄም በመወለዷ ሳይሆን የቅርብ ዘመድ በመሆኗ ነው። በጌታችን በኢየሱስ ክርስቶስ መስቀል አጠገብ ተገኝተው ስለነበሩት ሲናገር እናቱ፣ የእናቱም እህት የቀለዮጳ ሚስት ማርያም፣ መግደላዊት ማርያም ቁመው ነበር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም ልጆች እናት ነበሩ። ይህም በማቴዎስ ወንጌል ምዕራፍ 27 ቁጥር 54 እስከ 55 ላይ የተገለጸ ነው። የቀለዮጳ ሚስት ማርያም የተባለችው የያዕቆብና የዮሳ እናት ናት። እርሷንም ዮሐንስ እንዳስረዳን የእመቤታችን እህት የተባለችው ናት። የጌታችን ትንሣኤ ካዩት ሴቶች መካከል አንዷ ናት። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና የዮሳና የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። በሉቃስ ወንጌል ምዕራፍ 24 ቁጥር 10 ላይ የተገለጸ ታሪክ ነው። በአምስተኛ የምናገኛት የማርቆስ እናት ማርያም ናት። የወንጌላዊው የማርቆስ እናት ናት። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይለናል። በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ የተገለጸ ነው። እርሷም የሐዋርያው የበርናባስ ወንድም ሚስት ናት። በርናባስ የማርቆስ አጎት ነው። ይህም ደግሞ በቆላሲስ ምዕራፍ 4 ቁጥር 10 ላይ የተገለጸ ነው። የጽዮን አዳራሽ ተብላ የምትጠራው ሐዋርያት ጸጋ መንፈስ ቅዱስን የተቀበሉባት የዝች ማርያም ቤት ናት። ለዚህም ነው ቅዱስ ጴጥሮስ በተአምራት ከታሰረበት እስር ቤት እንደወጣ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስና ወደ ማርያም ቤት መጣ የተባለው። ይህም በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ የተገለጸ ነው። በስድስተኛ ደረጃ ላይ የምናገኛት ማርያም ባውፍልያ ናት። ይህችም የዘብዴዎስ ሚስት የሁለቱ ሐዋርያት የያዕቆብና የዮሐንስ እናት ናት። በትርጓሜ ወንጌል ላይ እንደተጻፈው ወደ ጌታችን ቀርባ ለልጆቿ ሥልጣን ጠይቃለች። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸ ነው። በጌታችን መስቀል አጠገብ ከሌሎች ሴቶች ጋር አብራ ነበረች። ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም የልጆች እናት ነበሩ ተብሎ በማቴዎስ ወንጌል ምዕራፍ 27 ቁጥር 55 ላይ የተገለጸ ነው። በሰባተኛ ደረጃ ላይ የምናገኛት እመቤታችን ቅድስት ድንግል ማርያም ናት። እመቤታችን በመጽሐፍ ቅዱስ አንዳንድ ጊዜ የኢየሱስ እናት እያለ ይጠራታል። ድንግል ማርያም መትሕተ ፈጣሪ
መልዕልተ ፍጡራን ከፈጣሪ በታች ከፍጡራን ሁሉ በላይ ናት። በኦርቶዶክሳውያን ዘንድ በርካታ መጠሪያ አላት። ከነዚህም መካከል እመ ብርሃን፣ የብርሃን እናት፣ እመ አምላክ፣ የአምላክ እናት፣ ወላዲተ አምላክ፣ አምላክን የወለደች የሚሉት ተጠቃሾች ናቸው። ማርያም የሚለው ቃል በዕብራይስጥ ማርያም ሲሆን ትርጉሙም እመ ብዙኃን የብዙዎች እናት ማለት ነው። ይህም ደግሞ በዘፍጥረት ምዕራፍ 17 ቁጥር 5 ላይ የተገለጸ ነው። ማርያም የሚለውን ስም አበው ሊቃውንት በቤተ ክርስቲያን ምስጢራዊ ዘይቤ እንደሚከተለው አስቀምጠውታል። ማርያም ማለት መርህ ለመንግሥተ ሰማያት ወደ መንግሥተ ሰማያት መርታ የምታስገባ ማለት ነው። ማርያም ማለት ጸጋ ወሀብት ማለት ነው። ማርያም ማለት ፍጽምተ ሥጋ ወነፍስ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ፍጽምት ማለት ነው። ማርያም ማለት መልዕልተ ፍጡራን መትሕተ ፈጣሪ ወይም ከፍጡራን በላይ ከፍጡራን በታች ያለች ማለት ነው። ማርያም ማለት የብዙዎቹ እመቤት ማለት ነው። ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። አካላዊ ቃል በእመቤታችን ማኅፀን አድሮ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ መለኮትን ከትብስት ትብስትን ከመለኮት አዋህዶ ፍጹም አምላክ ፍጹም ሰው ሆኖ ስለተገለጠባት ተላኪተ እግዚአብሔር ትባላለች። የሰውን ልመና ወደ እግዚአብሔር የእግዚአብሔርንም ይቅርታ ወደ ሰው በማድረስ ድኅነተ ሥጋ ድኅነተ ነፍስ በረከተ ሥጋ በረከተ ነፍስ እያማለደች ታሰጣለችና። ማርያም እየተባሉ የሚጠሩ ሴቶች ታሪካቸው በመጽሐፍ ቅዱስና በአዋልድ መጻሕፍት ላይ ተመዝግቦ ያገኘነውን ለግንዛቤ ይረዳችሁ ዘንድ በመጠኑ ተመልክተናል። አንዳንድ ሰዎች በመጽሐፍ ቅዱስ የተጠቀሱ ማርያሞችን ባለማወቅ በጣም ብዙ ሰዎችን ከእመቤታችን ፍቅር አርቀዋል። ውድ የንሴቦ ቲቪ ቤተሰቦች ለዛሬ ያዘጋጀነው ፕሮግራም ይህንን ይመስላል። ቪዲዮን ላይክ ቻናሉንም ሰብስክራይብ በማድረግ ቤተሰብ ሁኑ።